የቪዲዮ ስከፍተው ከ18 ዓመት በታች ከሆንክ የሚቀጥሉትን 5-10 ዓመታት እንጀራን የምታበስልበትን ሰዓት በእጅ እንዲያስቆጥረው ሞር ሰክሰስፉል ብለን የምንጠራቸው ሰዎች ይህን እድሜያቸውን ተጠቅመውበታል። በሴም ታይም ፌል አድርገዋል የምንላቸው ሰዎችም በጣም የሚቆጩበት እድሜ ነው። እንኳን ደህና መጣ ኤርሚያስ ባላለው 17 ዓመቴ ነው። ላለፉት 2 ዓመታት ራሴን ለመለወጥ ከዜሮ ተነስቼ ተፍ ስል ነበር። በዛን ጊዜያት አንድ ሰው ቢነግረኝ ወይም ባወቅኳቸው ብዬ መመኛቸውን 6 ሌሰኖች ይዤ ልመጥቻለሁ። 6ኛው ቦነስ ነው። ሶ ፕሊዝ ይሄን እድሜ አታባክ ነው። ፕሊዝ ከቻልክ ኖትቡክ ይዘህ ተከታተለኝ እንጀምር። ሌሰን 1 እንደዚህ የተመቱ ጓደኞችን ከህይወት ማውጣት አትፍራ። ጓደኛን አሳየኝ ማን እንደሆንክ አሳያለሁ። ቤስት ኢትዮጵያን ቨርስ መወደው እና which is fact በጣም እንፈራ ፓርት ናት እቺ ፓርት የሆነ ጓደኞቻችንን ጀስት ከህይወታችን ገነጣጥለን ጀስት ወደ ህልማችን እንዲምንገባበት ፓርት በጣም እንፈራበት እድሜ ነው። ራይት ሁላችንም የሆነ እዚህ ሰከንድ ሞመንት ላይ መጣን ሰዎች የሆነ ሳለ ራይት የሆነ አምቢሽን ታያለ በቃ ራስ ላይ ምናምን መለወጥ ፈልጋለህ እና በዛው ሰዓት ጓደኞች አሉ ሶ የሰፈር ጓደኞች ምናምን አብሮ አደጎች አሉ። አብሮ አደጎች ስለሆኑ ከነሱ ጋር አብረ ማደግ አለብህ ማለት አይደለም። እስኪ የሆነ ሰዓት ትሄዳለህ የሆነ ሰዓት ላይ ከታርገ ለብቻ አንጥላቸው ትሄዳለህ። ነው እኮ እነዛ ልጆች ጋር ሂደን ስለ ዲሲፕሊን ስናወራ ራስን ስለመለወጥ ስናወራ መጽሐፍ ስለማንበብ ስናወራ ስለ ገንዘብ መስራት ስለ ገንዘብ እንዳታወራ እነሱ ጋር ስለ ገንዘብ እነሱ ልጆች ጋር አብሮ አደጎች ጋር ወይም ታውቃቸዋለህ የተመቱ ጓደኞች ጋር ሂደ እንዳታወራ ፕሊዝ። ሞራልህን ላይ እንዲሰብረው እንዲ ነው የሚከሸክሹልህ። እንደዚህ እኮ ገንዘብ ልሰራ ምናምን ስላቸው አት አልሰማህም? ባለፈው እኮ እንትና እንዲህ ጀምሮ እንዲህ ኢንቨስት አድርጎ እንዲህ ቢዝነስ ጀምሮ ከዛ እንዲሁ ነው ከዛ ከቤት ወጥቶ ጨረሻ ላይ ከቤት ወጥቶ ጎዳና ተዳዳሪ ሆኖ ራሱን አጠፋ። ብሮ ሶሪ ትንሽ ኢሞሽናል ሆናለሁ። ያው ሃንድል እያደረጋችሁት ገደል ሶ ባጭሩ ሳብራራልህ ምንድነው እነሱ የሚፈልጉት አብራሃቸው ከነሱ ጋር ድንጋይ እንድታሞቅ ነው። ያቺን ጸዴ ድንጋይ ያለች ፏፏ አድርጋችኋት እዛው ጋር ድንጋይ እያሞቃችሁ ሴት እንድትላቀፍ ምናምን ነው የሚፈልጉት እንጂ በእነሱ አጠገብ መኪና እየነዳ ምናምን እንድታልፍ አይፈልጉም። ምክንያቱም አዋራው እንዳይደካቸው መኪናውን ስትነዳ። ትልቁ ደግሞ እዚህ ጋር እንደምንሳሳተው ነገር አብረናቸውን ለማደግ እንሞክራለን። ብሮ ላይክ ጓደኞችን ላይክ አትችልም እዚህ ጋር ምንም እኔ ኤክስፕላኔሽን ለመስጠት አልፈልግም። አትችልም በቃ ጓደኞቼን መለወጥ you can't bro you can't ሰው መለወጥ አትችልም ራይት የሆነ ሰው ፍላጎት ከሌለው you can't። እኔ ጓደኞቼ መጽሐፍ እንዲያነቡ ገንዘብ እንዲሰሩ ምናምን በጣም ብዙ ጊዜ ብያለሁ በቃ መጨረሻ ላይ አቃተኝ ብሮ ላይክ ዌስት አታርግ ታይምን እነሱ ጋር ምናምን በቃ አታርግ ራይት በቃ ራስን ሮዶ ለብቻ ነው የሚያስጎዝ ሲጀመር እነሱ ጋር ኮንክ ጀስት በጣም ብዙ ነገሮች ይፈጠራሉ። ሶ መንገዱ ለብቻ ነው በትነ ነው የምትወጣው። እነዚህ ጋር አንድ ስቶሪ ልንገርና እንላ ጂም ሲጀምር 6-7 እንደሆነ ሁነን የጀመርነው እና በቃ ቤት ውስጥ ነው እኛ ቤት ነበር የምንሰራው ምናምን ነገር ዳምፔል ምናምን በጣም ብዙ ነገሮችን አዘጋጃጅቼ ምናምን አብረን ከነሱ ጋር እንሰራለን። ከስድስታችን አንዱ እንዲያመመኝ ነው ያለ ቀረ ጠፋ። ሁለተኛው እንደዚህ ጠፋ። ሶስተኛው ስሰራ ይቀዳል ራይት ስሰራ እንዲ ዳምፔል ይዤ ስኳት የሰራው ይስቃል ያስቅ ነገር ያወራል። ብሮ በቃ ነገርኩት እዚህ ፌስ ቱ ፌስ ነገርኩት በቃ አትምጣ ከዚህ በኋላ እንደዚህ ምናምን እዚህ ጋር ብጎዳ በቃ ህይወቴን ነው እንትምትለውና አትምጣ አልኩት። ሶ እሱም ማዱ ነው ምናምን ቀረ። ሁለተኛው ነበር እሱም ከኔ ጋር እንደምንም ሄደ። እኔ የሆነ ሰዓት ላይ በቃ ጂም አፎርድ ማድረግ አለብኝ አልኩኝ። ጂም ስገባ እሱም ተወ ራይት መጨረሻ ላይ ማን ቀረ? ራሴ ብቻ ቀረው። እኔ 2 ዓመት አሁን ጂም ሰርቻለሁ። 2 ዓመት በላይ አሁን እያለፈኝ ነውና ግን እነሱ አሁን ስቲል ያን ሰውነታቸውን ይዘውት ሰፈር ለሰፈር ሲንጓለሉ አይቻለሁ። እያዩት እንደሆነ አውቃለሁ። ሶሪ የሆነ ሰዓት ላይ ታድጋለህ ከነሱ ጋር አብሮ አደጎች ናቸው ምናምን ነገር ትላትሄድ ምናምን አብራችሁ ትሄዳላችሁ። የሆነ ሰዓት ላይ ግን መንገዱን ለብቻ አንጥሰህ መሄድ አለብህ። ያን ነው እንዴት ማርኮት ነገር ይሄን ስህተት እንዳትደግመው ሶ ለብቻ ነው ማድረግ የምችለው። ትታቸው ሂድ። ወደ ሁለተኛው ሌሰን እናልፋለን። ሌትስ ጎ። ሁለተኛው ሌሰን ቫልዩብል የሆኑ እንዲሁም ፋይናንሻል ፍሪደም የሚሰጡ ስኪሎችን መማር ጀምር እና ኤክስፒሪየንስ ማድረግ ጀምር። ሶ ኦብቪየስሊ ኢትዮጵያ ውስጥ ያለ የትምህርት ሲስተም ፌል አድርጓል። ያ ቤተሰብ እንደሰም እንደ ድሮ የሆነው ወረቀት መያዝ ኦልሞስት በሚባል ደረጃ ፌል አድርጓል። ከነፋዘር ጊዜ ምናምን ደጉ ዘመን እንደሚባለው ሂደ ወረቀት ይዘህ ምናምን አሪፍ ገንዘብ መቀጠር ከዛ አሪፍ ስታንዳርድ ላይ መሆን ምናምን በቃ ያ ፌል አድርጓል። አሁን ያለንበት ጊዜ ስኪል ነው የሚጠይቀው፣ ክህሎትን ነው የሚጠይቀው። አይ ኖ አትማሩ እያልኩ አይደለም። አትማሩ አክቹሊ እኔ መማር አልፈልግም እንዴ። ኦፍ ኮርስ አሪፍ ገንዘብ መስራት ትችላለህ። ስቲል ባንክ መቀጠር ትችላለህ። የሰውን ገንዘብ ለመቁጠር ያ ትችላለህ። ሄደ ሰውን ገንዘብ ትቆጥራለህ ምናምን በወሩም ሙሉ እድሜ ልክ የሰው ገንዘብ እየቆጠርክ 2 ሰዓት ጠዋት ተነስተህ ሄደህ እዚህ ኮምፒውተሩ ላይ ፍጥጥ የሰውን ገንዘብ እየቆጠርክ የሰውን ገንዘብ እያሰላህ ምናምን ከዛ ወር ደሞዝ ይገባል። የቤት ኪራይ ትከፍላለህ። ያ ግድግዳ ላይ ምናምን እንትን ይለጠፋል፣ ፎቶ ይለጠፋል የተመረክበት እና ቤተሰቦች በአንተ ፕራውድ ይሆናሉ። ግን አንተ ፕራውድ አይደለም በራስህ በቃ ህልምህን እንዳጣ ይሰማሃል። ሶ ይሄን ኑሮ መኖር ትችላለህ። ሰውን ገንዘብ እየቆጠርክ ባንክ ቺን ሉፕ እየደጋገምክ ቀለበቷን መኖር ትችላለህ። ያ ይሄ ኮን ህልም ማለት ነው።
ከ15 እስከ 20 ምናምን እድሜ ካለን ናት ከዛ በላይ እድሜ ካለ ምን አይነት ስኪሎች መማር ትችላለህ? ላይክ ፋይናንሻል ፍሪ የሚያደርጉን ስኪሎች ስቲል እኔም ሰራቸውን መማራቸውን ምክንያቱም ይሄ እድሜ ያላለፍኩትም ብዙ መማር አለብኝ ብዙ ራሴ ማዳበር አለብኝ። ኮንቴንት ክሬሽን አንደኛው ነው ስቲል እኔም ሰራው አሁን። ሁለተኛው ቪዲዮ ኤዲቲንግ፣ ሶስተኛው ግራፊክስ ዲዛይን፣ ኮዲንግ አለ፣ ኮሚኒኬሽን ስኪል አለ። ኮሚኒኬሽን ስኪል እኔም ስቲል ስትረግል ማድረግበት ነውና ራሴን ለማዳበር የምሞክረው ነገር ነው። መጽሐፍ ማንበብ ምናምን ነገር ብዙ ይጠቅማል እሱ። ፎሬክስ መስራት ትችላለህ። ባይ ዘ ወይ እኔ ፎሬክስ ላይ አሁን የሆነ ስቴብል የሆነ ገንዘብ ካገኘው አይ ቲንክ ፎሬክስ መማር ጀምራለሁ እና አሁን ላይ ሆን ይችላል በጣም ሊቆይ ይችላል። ምክንያቱም መጀመሪያ ፋይናንሻሊ ስቴብል መሆን አለበት እዛው እስከ መግባት በፊት እንደዛ ነገሮች አይቻለሁ። እነዚህን ስኪሎች መማር ጀምር። ሌስኑን ደግሞ ስናገር ከሰማችሁ ኤክስፒሪየንስ አድርጎ ብያለሁ። ያ ኤክስፒሪየንስ ማድረግ አለበት። እነዚህን ስኪሎች ተምረህ ብቻ ቁጭ አትበል። ያ ኦንላይን ላይ ምናምን ደም መጠየቅ ትችላለህ፣ ግን ከዛ በላይ እኔ አንድ ሪኮመንድ ማድረግ ባለበት አካባቢ የሚገኙ ጤና ጣቢያዎችን አካባቢ የሚገኙትን እንዲህ ሎካል ቢዝነሶች ማለት ነው። አዲስ አበባም ልትሆን ትችላለህ፣ ክፍለ ሀገርም እንደኔ ልትሆን ትችላለህ። ዝም ብለህ ሄደህ ሪች አውት አድርጋቸው። ራይት እንደዚህ ስኪል አለኝ ደግሞ ሙሉ ለሙሉ እንደተቀጣሪ ኢንተርንሺፕ ነው ያልኩ። ኢንተርንሺፕ ነው የምትገባው ሙሉ ለሙሉ እንደተቀጣሪ አይደለም ሪች አውት የምታደርጋቸው። ለዚህ አንድ ቪዲዮ ሰራ አሪፍ ነው፣ ግን ብዙም ኤክስፒሪየንስ ስለሌለኝ ኤክስፒሪየንስ አለኝ ግን ብዙም ለማስረዳት ትንሽ ይቀረኛል ብዬ አስባለሁ። አንድ አድቫይስ የምሰጥ ነገር እንደተቀጣሪ ሄደህ አታወራቸው፣ ምንም ደግሞ እንደማይችልም ሰው ሄደህ አታወራቸው። ምክንያቱም ያገዛቸው ሰው ይፈልጋሉ። ተፍተፍ ምናምን ማለት አለብን እነሱ ጋር። እንደዚህ የሆነች ክፍተት ቦታ ካየህ እንደዚህ አይነት ቦታ ገብቼ ላግዛችሁ እችላለሁ፣ ከአንተ ብዙ ነገር መማር እችላለሁ ምናምን ትለዋለህ ሰውዬውን። ራሴ ያልኩትን ነው ማሳያችሁ። ቭሎግ ሰራለሁ እና የት እንደምሰራ ምናምን አሳያችኋለሁ። አብረን ለማደግ ነው እቅዳችን እና ሂደህ ሪች አውት አድርጋቸው ምናምን ከዛ ይቀጥረዋል። በቃ እነሱ የሆነ ብዙም ገንዘብ ማጠየቃቸው ሞር ያንተን እውቀት ያንተን ስኪል እና ያንተን ላይክ አምቢሽን ሲያዩ ራሳቸው ገንዘብ መክፈል ይጀምራሉ። which is like me እንደዚህ አድርገህ ፋይናንሻል ፍሪ መሆን ትችላለህ። ምክንያቱም ያለ ፋይናንሻል ፍሪደም ይሄ ህይወታችንን ላይክ መቀጠል አንችልም ብዬ አስባለሁ። ያ ገንዘብ ማግኘት አለብን እና ስኪል መማር አለብን። ለሱም ደግሞ ኤክስፒሪየንስ አድርገው ተማር ስኪል። ሌስኮ ወደ ሶስተኛው ሌሰን መውደቅን አትፍራ። when you're young failure is cheap ብሏል። ጀስት መጀመር የምፈልገው ነገር ካለ ዛሬውኑ ጀምሮ። ራይት ለሱ የሚከፈለው እንዳለ መስዋዕት ክፈል። ፌል ሊያደርግ ይችላል፣ ፌር ያርግ። ኢትስ ኦኬ። አዲስ ነገር እንጀምራለን። ዩቲዩብ መክፈት ትፈልጋለህ፣ ላይፍ ማሳየት ትፈልጋለህ፣ ኢንተረስትድ የሆንከው ነገር ላይክ ሼር ማድረግ ትፈልጋለህ፣ ክፈት፣ ሼር አድርግ፣ አለቀ። ሰው ላይ ያየው ይችላል፣ አየው። ራይት እኔ እስከ 6 ወር ምናምን ቪዲዮ ስሰራ ማንም አያየኝም ነበር። ራይት ማንም ላይክ ዞር ብሎ ያየኝ አልነበረም። በመክፋቴ ነው አሁን አንተ ቁጭ ብለህ ያየኛለሁ። ቴንክ ዩ። አሁን ኢንተረስትድ የሆነ ነገር ማውራት ይችላሉ። እንደኔ ኢንተረስትድ የሆኑ ራሳቸውን ለመለወጥ ከነሱ ጋር አብረን ኮሚኒቲ የፈጠርን ነው። መቀላቀል መፈልግ ከሆነ ይህን ቻናል ሰብስክራይብ ማድረግ ነው የሚጠበቅብህ። ቴሌግራም ሊንክም ከስር ዲስክሪፕሽን ስላለ ለዛ ላይ ተቀላቅለ ላይቭ ሴሽን አለን፣ እዛ ጋር ራሳችንን ለመለወጥ እንወያያለን። እሱንም መቀላቀል ትችላለህ። ኤኒዌይ ሁላም ማድረግ የሚፈልገው ሰው ካለ አብረን መስራት የሚፈልገው ሰው ካለ ሂድ ጠይቀው። ራይት ፌል ያርግ። አዲስ ነገሮችን ሞክር። መግባት የምፈልገው ቦታ ካለ ግባ። ሂደህ ሪች አውት ማድረግ የምፈልገው ሰው ካለ አርግ። ሂደህ ላይክ ኮል አፕሮች ምናምን ከሴቶች ጋር ራስን ለመለማመድ የምፈልግ ከሆነ አርግ። በቃ ሪጀክት ታርግ፣ ኢግኖር ታርግ። ምንም አይፈጣም። ህይወት ይቀጥላል። ራይት አንተ ኤክስፒሪየንስ አድርጋለህ ምናምን ብዙ ራስን ማስተማር። ራይት መጽሐፍ አንብብ፣ ከደበረ ታቁመዋለህ። ፌል አድርገህ ራስን ሌላ መጽሐፍ አንሳ። ከአንተ ጋር ኢንትረስትድ የሆኑ ነገር ጀምራው ነው። ራይት ይሄ መውደቅን ፈርተህ ላይክ አንድ ነገር እንዳታውቀው አንድ ነገር እንደዚህ መውደቅ ፈርተህ እዚህ ቻናል ላይ ካለ ውጣ። ምክንያቱም ላይክ እዚህ ራሳችንን ለመለወጥ የመጣ ነው። ራሳችንን ፊራችንን አሸንፈን ለመታገል የመጣ ነውና እዚህ ምን ማሰራ እዛ ሪአክሽን ቪዲዮ የሚሰሩ አሉ። እዛ ሄደና ከነሱ ጋር ተጃጃል 15 16 17 18 19 ምናምን ካለ በእነዚህ እድሜዎች ውስጥ ፌል ማድረግ በጣም የተሻለ ነው። 30 እድሜ ከመቆጨት ማለት ነው። ወደ አራተኛው ሌሰን እንሄዳለን። ቤተሰቦችን ማስቀየም አትፍራ፣ በአላማ እስኪያምኑ ድረስ። ቤተሰቦችንም ቢሆን ማስቀየም አትፍራ። ቤተሰቦቻችን ይወዱናል፣ ኦብቪየስሊ ይወዱናል። እዛም እኛ እንድንወድቅ አይፈልጉም፣ እኛ ፌል እንድናደርግ አይፈልጉም፣ ሪስክ ውስጥ እንድንገባ አይፈልጉም። በእነሱ ኮንፈርት በእነሱ ራዳር ውስጥ እንድትሽከረከር ነው የሚፈልጉት። በቃ እነሱ ባሉት መንገድ እንድትሄድ ነው የሚፈልጉት። በብዙ ሀበሻ ቤተሰብ ውስጥ ደግሞ አንድ ያለ ነገር አለ። አዲስ ነገር ከጀመርክ ጦርነት ነው የሚነሳው ቤት ውስጥ። አዲስ ላይክ ስራ ማለት ነው። አዲስ ስራ ከጀመርክ ጦርነት ነው የሚነሳው። ራይት ስፔሻሊ እንዲ ሎካል የሆነ በቃ ሰፈር ሰው ምናምን የሚያይ ምናምን አይነት ስራ ውስጥ ከገባ አለቀ። በቃ ጦርነት ነው የሚነሳው ቤት ውስጥ። አስታውሳለሁ እኔ የሰርግ ቪዲዮ ለመቅረጽ ልጀምር እንደሆነ ስነግራቸው እንዴት ሾክ እንደሆነ ያ መኪና ላይ ምናምን ቁጭ ብለህ ምናምን እንትን ነው ሰራው ምናምን አይተዋሉና በጣም ሪስክ ነው። አይ ነው ለኔ ያስበው እንደሆነ ግን እኔ ደግሞ አምኜበታለሁ እዛ ስራ ላይ እና አይ ነው ምን ያህል ኢምፓክት ሊያመጣልኝ እንደሚችል በኔ ኤክስፒሪየንስ ላይ
ዲስአፖይንት አድርጌያቸው በቃ መስራቴን ቀጠል። ጭራሽ ደግሞ እነሱን ያስደነገጣቸው ነገር የመጀመሪያ ሰርጌን ሰርቼ ስገባ ነጭ ነው ለብሰውና በጣም ደክሞኛል። ላይክ አዋራ ራሴ እንዳለ አዋራ ነው፣ ፀጉሬ በቃ ልብሴ እንዳለ አዋራ ነው፣ ላቤ ራሴ ላይ ደርቋል። ማይማም አየችኝ፣ ላይክ ፋዘር ማየኝናት እንዳልኩ ነበር የፈለጉት በዛ ሰዓት ላይ። ግን እንዳልኩ ቤተሰብ ላይ ዲስአፖይንት አድርገህ መሄድ ያለን ብር ወዳለ እኔ ተጓዝኩኝ። ብር መስራት ስጀምር ማምጣት ስጀምር ምናምን ነገር በጣም ደስ እያላቸው መጣ እና ያየሁት ነገር they just wanna see the result እስክታመጣ ወይም በዓላማ እስኪያምኑብህ ድረስ ማንንም ማስቀየም አትፍራ። ቤተሰብህንም ቢሆን። ወደ 5ኛው ሌሰን ሂድ። 5ኛው ሌሰን የአንተ የቀን ውሎ ከ5 ዓመት በኋላ ለሚመጣው አንተ ግንባታ ነው። ትልቅ ፎቅ እየሰራህ ነውና ግንባታ አርማታ ምናምን ይባላል ጡብ አሮን ነው ብቻ እኚህ ብሎኬቶች ምናምን አሁን የምታረጋት እያንዳንዱ የቀን ውሎ ናት። ራይት አንድ ሸክላ ጣልክ ማለት አንድ መጽሐፍ አነበብክ እንደማለት ምናምን ነውና በየቀኑ የምታደርገው የቀን ውሎህን ማተር ያደርጋል ወደፊት ህይወት ለአንተ ወደፊት ፊውቸር ማለት ነው። በዚህ ሰዓት ኢትዮጵያ ውስጥ ገንዘብ መስራት እንደ ድሮ ከባድ አይደለም። ያ እንደ ፋዘር ጊዜ ከባድ አይደለም። ምክንያቱም ብዙ ሀበሻ ከሚያደርገው ነገር አንተ ትንሽ ለየት ካልክ ልማድህን ሀቢቶችን ቀን በቀን የምታደርጋቸውን ነገሮች የምትማረው ነገር እያሳደግ ከመጣ ገንዘብ መስራት በጣም ቀላል ነው። አሪፍ ወደፊት የምታስቡ ቦታ የሚያደርስን ዴሊ ሮቲን ገባ ወይም የቀን ውሎ ገንባ። ቲክቶክ ማየት፣ ቪዲዮ ጌም መጫወት፣ የተመቱ ምግቦችን መብላት፣ ሪአክሽን ቪዲዮ ማየት፣ ሴጋ መምታት፣ እነዚህ አቢቶች ይቅሩብህ። ውዴታ አይደለም እያልኩ ያለው ግዴታ ይቅሩብህ። እነዚህን አቢቶች እያረክ የሄድ እድሜን ካባከንከው በጣም ነው የሚቆጭ። እናትህን አባትህን ማሳረፍ ሲከብድህ ላይክ እዛ ጋር ፌል እንዳርክ ይሰማልና እነዚህን አቢቶች ካሁኑ ከታውት አድርገህ ከህይወት ማስወጣት አለብህ። ፋይናሊ አንድ ቦነስ 6ኛ ሌሰን እንጨምርና ይሄን ቪዲዮ እንጨርሰዋለን። አይ ሆፕ እስካሁን ኖትቡክ ጊዜ ተከታተልከኝ እንደሆነ፣ ምክንያቱም ይሄ ቪዲዮ በሰለማ ለውጥ ገናት ተፍተፍና ያክ ከሆነ ይሄኝ ሌሰኖች ማወቅ አለብህ ብዬ አስባለሁ። ሞር ከኔ በላይ እንድትጓዝ ማለት ነው። ወደ 6ኛው ሌሰን ሂድ። 6ኛውና ፋይናል ወይም ቦነስ ሌሰን ራስን ዶክመንት ማድረግ ጀምር። በብዙ መንገድ አለ ራስን ዶክመንት የምታደርግበት ወይም ላይፍህን ጀስት ፕሮግረስህን ምናምን እያስቀመጥከው ራይት ለቀጣይ ጀነሬሽን ለቀጣይ ለቤተሰብ ለልጅ ምናምን እያስቀመጥከው የምትሄድበት ብዙ አይነት መንገድ አለ። ዶክመንቲንግ ሲባል ጆርናል አለ። አንደኛው ነገር ፌል ያረከውን ነገር ምናምን ሐሳብ ምናምን የምታስቀምጥበት ጆርናል አለ፣ ህይወትህን የምታስቀምጥበት ማለት ነው። ይሄ አንደኛው ዶክመንቲንግ ስታይል ነው። ሁለተኛው ግን ሁላችንም የምንስማማበት ብዬ ማስበው ዩቲዩብ መክፈት፣ ቪዲዮ ሪካርድ ማድረግ፣ ፖስት ማድረግ። ያ ህይወትን ፖስት ማድረግ ቦሪንግ የሆነ ላይፍ ሊኖር ይችላል። እሱን አሳይ። እንዳንተ ቦሪንግ የሆነ ላይፍ አላቸው ልጆች አሉ። ከነሱ ጋር አብረህ ኮላብ ማድረግ ትችላለህ። ሞር ህይወትን እየቀየርክ ትመጣለህ። አይተናል ኮንቴንት ክሬሽን ጀምረው ህይወታቸው ላይ እንዲህ ቭሎግ ማድረግ ጀምረው ምን ያህል ልጆች ምን ያህል ሰዎች እንደተቀየሩ አይተናል እዚህ ኢትዮጵያ ውስጥ። አይ ነው ይገባኛል። አንዳንድ ካሜራ የምትፈሩ ልጆች ያላቸው ምናምን ወደ እናንተ አንድ ነገር ምላችሁ ነገር አለ። ብሮ ላይክ አልገባህም ላይክ ኮንቴንት ክሬሽን ላይክ ህይወትን ዶክመንት እንደማድረግ ኮንቴንት ክሬሽን እንደመጀመር በዚህ ሰዓት ትልቅ ላይክ ኦፖርቹኒቲ እና ፖቴንሻል የሚሰጥ ነገር የለም። ዲጂታል ዓለሙ በቃ የሚያስገድድ ነገር ነው። በዚህ ሰዓት ራስን አውጥ ተመሸጥ አለ ራይት። ራስን አውጥ ተመሸጠው ኮንቴንት ክሬት በማድረግ ነው። እኔ ኮንቴንት ክሬሽን ዩቲዩብ በመጀመሪያ ቲክቶክ በመጀመሪያ ብቻ ብዙ ሰዎችን ተዋውቂያለሁ። በጣም ብዙ ሰዎችን ተዋውቂያለሁ። ማወቅ ፈልጋቸውን ሰዎች ተዋውቂያለሁ። ትላልቅ ሰዎች ጋር ቫልዩ ይኖርሃል ስትቆም ራይት። የቀልድ ጨዋታ ምሰራ ከሆነ ምናምን አሮ ነው። እሱም ግን በቃ እንዲህ ቫልዩን ነገር ምሰራ ላይፍን የምታሳይ ምናምን ሰው ከሆንክ በቃ እነዛ ሰዎች ጋር ራሱ ስትቆም ቫልዩ ይኖርሃል እና ራስን የምትሸጥበት ዋናው መንገድ ይሄ ኮንቴንት ክሬሽን ነው። ካሜራ ፈራለሁ ውጣ ከዚህ ውጣ የምቆጭበት ነገር ነው። ባይዘው የሆነ ያኔ ጂም ስጀምር ይጄ ስራ ልቀጠር ሲሄድ ምናምን እነዚህ ነገሮች በቀርጽ በጣም ደስ ይለኛል ራይት። እንደ ቭሎግ አድርጌ ማለት ነው። ግን አልረፈደም። ገና በጣም ብዙ የሚሄድበት ሮድ እንዳለ ይሰማኛል እና ነው እግዚአብሔር ከፈቀደ እስከዛ ከኖርኩኝ በጣም ብዙ መንገድ መሄድ ፈልጋለሁ። በጣም ብዙ ጆርኒ መሄድ ፈልጋለሁ እና ሁሉንም እዚህ ሼር ማድረግ ፈልጋለሁ እናንተም እና ብሎግ ልጀምር ነው። ካሜራዬ በጣም የተመታ ነው። በሲስተር ምናምን ካሜራ ብቻ እንደምንም ብለን ቀርጻለን። ያ ባላችሁ ጀምሩ ነው የኔ ፕሪንሲፕል። ስለዚህ ባለን ጀምራለን ማለት ነው። ያቺን ካሜራ ምናምን እንድትያዙ መግዛት አይቀርም። ብር ሲኖረኝ ገንዘብ ሰራ ያ መግዛት አይቀርም። ራሴ ላይ ኢንቨስት አደርጋለሁ እና ብሎግ መጀመሪያ አይቀርም። በዚህ በተመታ ስልክ ግን አሪፍ አድርጌ ለእናንተ ፕሮቫይድ ለማድረግ ሞክራለሁ። ሼር አደርጋቸዋለሁ ቀኔ ምናምን ብሎግ ምናምን ብላችሁ ጻፉልኝ ኮሜንት ላይ። አይ ነው ቴሌግራም ላይ ፖል ራን አድርጌ ብዙዎቻችሁ ሰፖርታችሁን አሳይታችሁኛል። ቴንክ ዩ ማለት ፈልጋለሁ። ራስን ዶክመንት ማድረግ ጀምር፣ እንዳይቆጭ ዶክመንት ማድረግ ጀምር። ቴንክ ዩ ሶ ማች እስከዚህ ቪዲዮ ድረስ ከደረስ
you are so ambition ማለት ነው። በጣም ትልቅ አምቢሽን ያለ ሰው እንደሆንክ ነው የምረዳው። እስከዚህ ቪዲዮ ከቆየ ለመለወጥ ራስን ከዚህ በለሽ በተር ለማድረግ እስከዚህ ቪዲዮ ድረስ ከቆየ በጣም አርጌ አመሰግናለሁ። ዛሬ ሼር ያደረኩ እኔ ተፍ ስል አንድ ሰው ቢነግረኝ ወይ ባውቃቸው ብዬ የምመኛቸውን 6 ሌሰኖች ይዤ ልመጥቻለሁ። 6ኛውን እንዳረሳ ፕሊዝ ጀምረው። ቴሌግራም ቻናል ሊንክ ከስር ዲስክሪፕሽን ስላለ ወይም ኮሜንት ላይ መጀመሪያው ሊንክ ያ ነው እና በቀጣይ ቪዲዮ እስክንገናኝ ቸር ሰንብት። Don't waste your potential. Thank you so much. Peace out.